አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 46 ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ኑኑና ቤሎል ተቀጣጥረው ኑኑ ለባብሳ እየወጣች አጋጣሚ ለእህቱ መከታ የሆነው መኩ አያት። እቺ ልጅ ማየት ነው የምትሄደው? ምን ሆና ነው ደግሞ በዚህ ሰዓት የወጣችሁ ብሎ ከኋላ እየተከተለ እሷ የምትሄድበት ድረስ አብሯት ሄደ። እሷም ሄዳ ቁጭ ብላ ቤሎልም ቀረባት። ብቻዋን ቁጭ ብላ እያለች ከኋላዋ መጥቶ አንገቷን ያዛት። አይ እሷ ግን የመሰላት ቤሎልን ነበረ። ግን ቆየህ እኮ እያለችው አይ ቆየሁ እንዴ ብሎ ድምፁንም አሰማት። እሷም ድንግጥ ብላ ብድግ ብላ ተነስታ ወንድሜ ወይኔ እዚህ ምን ትሰራለህ አለችው። እኔ ምን ትሰራለህ ትኛለሽ? አንቺስ ምን ትሰሪያለሽ እዚህ ጫካ ውስጥ ብቻሽን? ከሰው ተጣላሽ እንዴ? ምን ሆነሽ ነው? ለምንስ መጣሽ እዚህ ድረስ ለብቻሽ? በጫካ ውስጥ ስለምን ብቻሽን ቁጭ አልሽ አላት። እሷም ሌላ ነገር አድርጋ ለመሸፋፈን ሞከረች። አይ እዚህ ቦታ ደስ ስለሚል ብቻዬን ቁጭ ለማለት ወይም በዚህ ቦታ ላይ መዝናናት ስለፈለግኩ ነው አለችው። መኩም አላመናትም። ያው ወንድ እንደምጠብቅ አስቦ አይ እዚህ ጋር መሆን የለብሽም ነይ ቤት እንሂድ። አይሆንም እንዴት እንደዚህ ታረጊያለሽ ብሎ ነይ እንሂድ ሲላት እሷም ቆይ እሺ እንሄዳለን ብቻ ትንሽ እስቲ ቁጭ በል አለችው። መኩም ለእህቱ ሞራን ለመውላት ብሎ አጠገቧ ትንሽ ድረስ ቁጭ አለ። እሷ ከሱ ጋር ብትሆንም የምታስበው ግን ቤሎል እንደዚህ ቁጭ ብለን አጋጣሚ ከመጣስ ምንድን ነው የሚፈጠረው የሚለው ነገር ማሰብ ውስጥ ገባች። ያም ሆኖ ጠየቀችው። አንተስ ምን እየፈለክ ነው እዚህ ሰፈር አለችው። እሱም የሆነ የማደርገው ነገር ነበረ አላት። ብዙም አልተዋጠለትም፣ ምክንያቱም ሰው እንደሚጠብቅ ጠርጥሯታል። እሷም የማታውቀው ሀገር ለምን ወጣ ለምን ውጭ ትላለህ አለችው። መኩ መልሱ የሆነው ለብቻዬ አይደለም ከአዶኒ ጋር ነው የወጣሁት አላት። ኑኑም ከአዶኒ ጋር መሆኑን አልፈለገችም። ወንድሜ ምን ሆናችሁ ነው? ለምንድን ነው ግን ከሱ ጋር ሰሞኑ በጣም አብዝታችኋል፣ ተቀራርባችኋል። ምንድን ነው? ምን እየተፈጠረ ነው አለችው። አይ አንድ የምናደርገው ነገር ስላለ ነው፣ በዛ ላይ ደግሞ ብዙ ጥያቄዎችን አታብዢ ብሎ መለሰላት። ኑኑ ማሰበችለት። አይ በቃ ከማንም ጋር እዚህ ቤት ውስጥ ባትነካካ ደስ ይለኛል፣ እንዳትነካካ ባትቀራረቡ ነው የሚሻለው አለችው። እሷም ጨነቃት፣ ምክንያቱም እንደዚህ ቁጭ ባንበት ቤሎል እንዳይመጣ ብላ በጣም ፈርታለች። ተዛዙራም እያየች እሱም ተመለከታት። ምን ነው ተዛዙረሽ አንገትሽ አመመሽ እኮ ምን እየጠበቅሽ ነው አላት። እሷም አይ ቦታው ደስ ስላለኝ አዛዙሬ ልየው ብዬ ነው አለችው። እሺ በቃ ከዚህ በላይ እዚህ ቦታ ላይ መቆየት የለብንም፣ ስለዚህ መሄድ አለብን፣ ቤት መሄድ አለብን ብሎ ተነሺ ሲላት እሷም ብዙም ደስተኛ አይደለችም። ምክንያቱም ቤሎል መጥቶ ያጠኛል የሚለው ነገር ሀሳብ ውስጥ ገባች። እሱም በግድ ተነሺ ብሏት ማስፈራራት። ለግዷም ብድግ ብላ ተነስታ መሄድ ጀመሩ። እሷም መንገዱን እየሄደች ብዙም ደስ አላላትም። የምትመለከተው መንገድ ቤሎልን ካገኘሁት የሚለው ነገር አይኖቿን እያተኮረች አላገኘችውም። ቤሎልም በተራው ቦታው ላይ ተገኝቶ እዛው ቦታ ላይ እየፈላለጋት እዛው ቁጭ አለ። ቁጭ ብድግ እያለ እየፈላለጋት ምነው ቆይታለች ደግሞ ለምንድን ነው ያረፈደችው ለምን አልወጣችም የሚለው ነገር ማሰብ ጀመረ። ቤሎልም በስልክ ልደውልላት መሞከር ጀመረ። መኩም ኑኑን ይዞ ወደ ቤት ገባ። አጋጣሚ አይንዬ ቁጭ ብላ ነበረ። እንዴ የት ሄዳችሁ ነበረ? ከየት ነው ደግሞ የምትመጡት ብላ ጠየቀቻቸው። አይንዬም ያንንም ሳትጨርስ አንተ ወደ ላይ ውጣና መሲን ጥራት መነጋገር አለብን አለችው። እነሱም ደነገጡ። ኑኑም ደነገጠች። መኩም እና የምታወሩት ነገር እኔን አያካትትም ማለት ነው አለ። አይንዬም አዎ አያካትትም አለችው። ምክንያቱም አይንዬ መጠየቅ የፈለገችው
ኑኑ ከቤሎል ጋር ስትሆን በግድ አስገድዶ ሲስማትና ሲያቅፋት አይንዬ ተደብቃ አይታ ነበረ። ያንንም ልጠይቃት ነው። ቤት ውስጥ ምን እየተፈጠረ ነው፣ ምን እየተደረገ ነው የሚለው ነገር ሀሳብ ሆነባት። ኑኑም በጣም ተጨነቀች፣ ተጠራጠረችም። እናቴ ምን ሆነች ነው? ሰላም አይደለም? ምንድን ነው አለቻት። አይንዬም ቤት ውስጥ አሁን ማንም ሰው የለም፣ እትዬ ሄለንም የለችም፣ ኤልሾም የለችም። ስለዚህ ነገሩን ሁሉ እያንዳንዱን ነገር ትነግርኛለሽ፣ ታስረጅኛለሽ አለቻት። ኑም ምንድነው የምነግርሽ? ምን ችግር አለ እንዴ አለቻት። አይንዬም አዎ በጣም ችግር አለ፣ በጣም መጥፎ ነገር እየተካሄደ ነው እዚህ ቤት ውስጥ አለቻት። አይንዬም አፈረጠችው። ከአንዱ ጋራ እየተዟዟርሽ ምንድን ነው የምትሰሪው አለቻት። ኑኑም ምን ሆኛለሁ እንዴ? ምን እያልሽኝ ነው? ነገሩ ሁሉ አልገባኝም አለቻት። አይንዬም ገብቶሻል። እናም እኔ ልጄ ጨዋ ናት፣ ቆንጥጤ ያሳደግኳት ልጅ ናት ብዬ ነበረ የማስበው። ግን አሁን ሳይሽ በጣም ያልሆነ ነገር እየሰራሽ ከዚህም እየተለጠፍሽ እያየውሽ ነው። እንዲያውም እኮ አሳፈርሽኝ። እንዲያው ሰው ቤት መሆኑን እንደው ረሳሽ እንዴ አለቻት። ኑም የምትለው ጠፋባት። አይኗን አፍጣ ቀረች። ሀሳብ ውስጥም ገባች። እንዲሁም እኮ እዚህ ቤት ውስጥ አንድ ነገር ብትሆኝ ማን የሚደርስሽ ይመስልሻል? ማንም እኮ አይደርስሽም። ተጎጂ ነው የምትሆኝው። ግን ለምንድን ነው እንደዚህ የምትሆኝው አለቻት። አይንዬም ለመሲ እኔ እንኳን ባልከታተላት አንቺ የትሽን አትከታተያትም? እንዲያው አሁን ራሱ ከየት እንደመጣች አላቅም። ከወንድሟ ከኋልና ከፊት ሆኖ ገብተዋሉ። እንዲያው ምን እየተካሄደ ነው ብላ ለመሲም ጠየቀቻት። መሲም የምታደርገውን ጉድ አይንዬ አታቅም። ምክንያቱም ከቴዲ ጋር ተቀጣጥራ እየወጣች ስንቱም እሷ ጋር እንዳለም ጉድ አታቅም። አይንዬም ጥርጥር ውስጥ ገባች። ይህንን ልብስ ራሱ ከየት እንደምታመጭ የማውቀው ጉዳይ የለም። እኔ አልገዛውልሽም፣ ኤላን አልገዛችልሽም፣ ከየት አምጥተሽ ነው? መሲም አይንዬን አሳመነቻት። እንደዚህ እኮ እኔ መሆን አለውኝ፣ ይሄ እኮ ችግር የለውም ብላ አሳመነቻት። መሲና ኑኑ ወደ ክላስ ሄደው ኑኑ አመሰገነቻት። መሲን እህቴ ከጉዳ ወጣሽኝ አመሰግናለሁ አለቻት። ምንም ምስጋና አያስፈልግም፣ ለመሆኑ ከማጋር ሆነሽ ምን ስታረጊ አይታሻለች ብላ ጠየቀቻት። መሲም ተቆጣቻት። እንደዚህ አይነት ጉድ ነው እንደ ያየችው። እንደሞም ለምንድን ነው አንቺ ስነ ስርዓት የማትይው? ለምን የማትቆጠፊው? ሄለን ብታይሽ ራሱ ምን ጉድ እንደሚፈጠር ግን ታውቂያለሽ አለቻት። የትዬ ሄለንም ተንኮሏንና ንግዷን እንደቀጠለች ነው። ደውላም ልጁ ዋዛ አይደለም። ስለዚህ አሁን እንዲሁም ከጥቂት በኋላ ጥሩ ዜና መስማት አለብኝ ብላ አዋራች።